እዚህ ምን ታደርጊያለሽ? እብድ ነሽ እንዴ? ለማወቅ ጓጉቻለሁ። መጥፎ ነገር የተፈጠረ መስሎኝ ነበር። ቆይ ግን ለምንድን ነው ስልክሽን እስካሁን ያጠፋሽው? ያው በሪዛ ምክንያት ቤት በጣም ቁጥጥር አለ። ስለዚህ ለሰከንድ እንኳን ብቻዬን መሆን አልችልም። ከምግቡ መመረዝ በኋላ ሊተውኝ አልቻሉ። ኮርሃን ራሱ ብቻዬን አይተውኝም። ለዛም ነው እስካሁን ድረስ ስልኬን ያላየሁት። አይ አንቺ ልምድ ያለሽ ውሸታም ነሽ። እኔ ልትዋሽኛችን የሆነ ችግር አለብሽ። ምን ተፈጠረ? ንገሪ። እመኚኝ፣ እውነት እየዋሸሁ አይደለም ያለሁት። ማለት ቻይዴ ይህንን ነገር ለወራቶች ስናደርገው ነበር እና አሁን ሁሉንም ነገር አውቃለሁ። ከዚህ በፊት እንደዚህ ሆነሽ አታውቂም። የሆነ ነገር አለ። ንገሪ። ቃልሽን ሰበርሽ? አይ እንደዛ ከሆነ ሌላ ነገር አለ ቻይዴ? ምንም አይደለም። ያው ዝም ብዬ ነው አለ አይደል? ሁሉም ውሸት በቃኝ። ለሁሉም ሰው ውሸት መናገሩ በቃኝ። የእውነት ሰለቸኝ። በቃኝ፣ ሰለቸኝ። ቻይዴ ተረጋጊ እስኪ። ገና ካሁኑ ቤታችንን እያስተካከልን ነው። እዩ ልጅሽን እዩ። ሰኔ ላይ በእጅሽ ትይዣዋለሽ። ከልጅሽ ጋር ዘውዱን ትቀበላላችሁ። እናም ከማንም በላይ ደስተኛ ትሆኛለሽ። ስሚ ራስሽን አረጋጊ። ማን ያስከፋሽ? አይ ቤት የምር ጨለማ ነው እና ከታመምኩ ጀምሮ ደህና አይደለሁም እና ሁሉም ነገር እያስጠላኝ ነው። ለዛ ነው። በሩን ክፈችው። ከዛ በኋላ ትንሽ እናወራ። ቁልፍ የለኝም፣ መክፈት አልችልም። ቻይዴ ግን ላይሽ እፈልጋለሁ። የሆነ ነገር መፍጠር አለብን። ስለዚህ መገናኘት አለብን። እሺ በቃ የሆነ ነገር ለማስተካከል እሞክራለሁ። ግን እባክሽ ለተወሰነ ጊዜ አታናግሪኝ። ነገሮች እስኪረጋጉና የሪዛ ጉዳይ እስኪያልቅ ድረስ ነው። እባክሽን ትንሽ ብቻ ተረጋጊ እባክሽን። ኮርሉዳግ ሁሌም የራሱ ነገሮች አሉበት። ሪዛ መረበሽ ቢያቆምም ሌላ ሰው ደግሞ ይጀምራል። ቻይዴ ምንም ቢሆን እባክሽ እኔን ማየት አታቆሚ እሺ? አለበለዚያ አንቺን መረበሽ አላቆመም። እሺ አንቺ እንዳልሽ በቃ ሰው ሳይመጣ በፊት ልሂድ። እዚህ አካባቢ አትንጎራደጅ እሺ? ሰው ሊጠረጥር ይችላል። እሺ እንገናኛለን። እሺ ቻው። በቃ ሂጂ ልጄ። እናትን ቻው በላት። ቻው በላት እናቴ። ቻው በላት። እንኳን ደህና መጣ ወንድሜ። እንዴት ነህ? እንዴት ነህ? ደህና ነኝ። የት ናቸው? መናፈሻ ውስጥ። እናቴስ? አትክልት ቤት ውስጥ። እንዴት ናችሁ ሰዎች? ሰላም ሰላም። ብዙ አስጠበቅኳችሁ? አይዞ ልጄ፣ ገና መምጣታችን ነው። ሶሃን እንዴት ናት? በጣም ደህና ናት፣ ፈጣሪ ይመስገን። እሺ ኮምፒውተሩን አጸዳው ወንድሜ? አይ እነሱ የጫኑትን ፕሮግራም እዛው ኮምፒውተሩ ላይ አድርጌዋለሁ። እንዳስተዋልኩት እንዲያውቁ አልፈለኩም። እንደምንም ብለን እነሱን ወጥመድ ውስጥ ለማስገባት የሆነ ነገር ማቀድ አለብን። ስለዚህ በራሳቸው ጨዋታ ታሸንፋቸዋል ማለት ነው? ሴራ ውስጥ ስገባ ገና የመጀመሪያዬ ነው እና በጣም ደስ ብሎኛል። ልጄ ስራውን ኢሜል አደርግልሃለሁ። እሺ ከማል? አዎ እሱን ነበር የፈለኩት። አምጣው። እኛ በቀላሉ የሚስባቸውን ነገር ለማጣራት መሞከር አለብን። ዛሬም ድጋሜ ስለ ሪዛ ነው የምታወራው? አይ በሪዛ ጉዳይ ቀድሞን ሊሆን ይችላል። ምን ነው ሪዛን አገኙት እንዴ? እርግጠኛ መሆን አልችልም፣ ግን አሁን ደግሞ እኛ የሆነ ነገር ማድረግ እንዳለብን አውቃለሁ። ሙትሉስ ኤፒክስ ማን ነው? ሪዛን መግደል የሚፈልገው ሰውዬ ነው። እሺ አወቅኩት። ይቅርታ። ግን ደግሞ ታሲን ኮርሉዳግ በጣም ያምነዋል። ስለዚህ ስለ እሱ ውሸት ላያምን ይችላል። ከዛ የከባድ መኪናው ሾፌር በደንብ ተዘጋጅ። ነገ እንጨርሰዋለን። የከባድ መኪና ሹፌሩን ረዳት አግኝቼዋለሁ። ሁሉንም ነገር ይናገራል።
ይሄንን ተመልከት። አሁኑኑ ለአለቃ መሐመድ ደውል። አሁን ታሲን ኮርሉዳግ ፊት ለፊታችን ከዋሸ በገዛ ሽጉጡን ጨርሰዋለን። ከዛ ሁሉም ነገር ለአንዴና ለመጨረሻ ጊዜ ያልቃል። ብልጣ ብልጥ። ይህ አደጋ በደንብ ታስቦበት እየተደረገ ነው። ስለ አንተ እንዳይዋሽ እውነቱን እንዲናገር አድርገው። ግን ይህን ስም እንዳታነሳ። ምስክሩን ነገ 4 ሰዓት ላይ ጫካ ልከዋለሁ። ስለዚህ ሁሉም ነገር በቀላሉ ያልቃል ማለት ነው። አሪፍ ሰርሃት አፈር ብላ ዋጋን ታገኛለህ። ቆይ አሁን አልቆልሃል ታያለህ። የእውነት አዋርደዋለሁ። ነገ 4 ሰዓት ላይ ነው የሚለው። ድንገት በስልክ ብናወራ ጠልፈው እንዳይሰሙን ብዬ ኢሜል ልኬልሃለሁ። አንብበው። ደደብ ነገር ነው እንዴ? የፖሊስ አለቃውን እንደውልለታለን ይመስለኛል። አሁን ለማንም መናገር የለብንም። ቀጥታ ማመልከቻ ልጻፍ። መረጃ እንደደረሰ እንንገራቸው እና እጅ ከፍንጅ እንዲይዙት እናደርጋለን። ከዛ በኋላ ምን እንደሚል ደግሞ እንሰማለን። ያን ያህል ጊዜ አለን? አዎ፣ ቀጥታ እደውላለሁ። እስኪ ስልኩን እርሳው እባክህ። ይልቅ ራስህ እዛው ሂድ። ከፈለክ ደግሞ ሳሌን ይዘው ሂድ። መልሱን አግኝተነዋል። አትጨነቅ። እንዴት እንዲናገር እንደማደርገው አውቃለሁ። ፍርድ ቤት ልክ እንደምፈልገው ይናገራል። ቃል እገባላችኋለሁ። ምንም ሆነ ምን ይሄን ነገር እናስተካክለዋለን። ታሲን ኮርሉዳግ እስር ቤት እንደሚገባ እርግጥ ነው። ነገ ለኔ ትልቅ ቀን ነው። የኔ ጅላጅል ትልቁ ቀንህ እንዴት ወደ ሲኦል እንደሚቀየርበት ያለ ማን እስር ቤት እንደሚገባ እናያለን። ሳሌ አቃቤ ሕጉን ኢስታንቡል ውሰደው። ከዛም መልሰው አስቸኳይ ስብሰባዎችን ማድረግ አለበት። እሺ። ከብዙ ወታደር ጋር ነው የሚገኙት። መልእክቱን ካነበቡት ማለት ነው። ተስፋ አደርጋለሁ። አሁን ዋናው ነገር ፖሊስ ቤዛትን በሚስጥር ማግኘት ነው። ያው እኛም እንዘጋጃለን። ይህንን ጨዋታ ነገ እንዘጋዋለን። በጣም አመሰግናለሁ። ከሆነ ቦታ መጀመር ነበረብን። አዎ ልክ ነው። እንግዲህ ራሳችሁ ናችሁ የምትጨርሱት። ትክክለኛው ሰዓት ላይ ነው ያደረጋችሁት። ከዚህ እንሂድ በቃ። ግራ እናጋባት። በሉቻው ሰላሙ ቻው። ደስ የሚል ቀን ነበር። ንፋስ እየተቀበልን ሁሉንም አበባዎች ስም ሰጠናቸውና በጣም ያምሩ ነበር አይደል? ፍገን እንደዛ ያደረጋችሁ እንዴ? እኔ ልልት እማ ሰላም እረፍ። ታወኝ ሄዶ ወደዛ። ምን ነው ዛሬ አስሚኝም? እንኳን ደህና መጣሽ። ዛሬ ከትላንትናው በጣም ደህና ናት። ግን እንደዛ አትመስልም። ጠዋት በጣም ተናዳ ነበር። ልክ እንደዚህ መውጣት ይሻላታል፣ ትረጋጋለች። ትናንትና ማታ በህልሜ አንተን አይቼ ነበር። ሐይቁ ጋር እየተራመድኩ ውሃውን እያየሁት የሆነ ነገር እየነገርኩ ነበር። ከዛ ድንገት ማዕበሉ ወደ እኔ ሲመጣ አየሁት።
ሐይቁ መሃል ላይ ደግሞ ትልቅ ጉድጓድ አለ። ከዛ ጄሱር ብዬ በኃይል ተጣራው። አንተም እየሮጥክ መጣህና እጄን በኃይል ጥብቅ አድርጋ ያዝከው። ያዝኩሽ። ከባህሩ እኩል እየፈጠንኩ እየሄድኩ አይነት ነገር ነው። ቀዳዳው ሊውጠኝ ነበር እኮ፣ በንፋሱም ልወሰድ ነበር። የእውነት በጣም ነበር የሚያስፈራው። ከዛ መታህ አዳንከኝ። አዳንኩሽ። ራስህን እንደ ጀግና እየቆጠርክ ነው እንዴ? ከኔ ጋር ሳታድሪ ስትቀሪ ያቃዥሻል ማለት ነው። ስለዚህ ቤት መመለስ አለብሽ። ሁሉም ቦታ እንደ ጀግና አልገኝም። ታውቂያለሽ አይደል? እንዳድንሽ እጄ ውስጥ መግባት አለብሽ። ስለዚህ ከጎኔ አትራቂ። እናም ከማዕበልም ሆነ ከጎርፍ እኔ ያድንሻለሁ። የኔ ልዕልት አብረኸኝ አትመጣም እንዴ? አንተ ሰነፍ ልጅ፣ ዛሬ ደግሞ አምሮብሃል። አሁን መስራት ያለብኝ ስራ አለ። እጨርስና ቶሎ እመጣለሁ። ማዬ ስራ? አዎ። አንቺ እሑድ ነው አላልሽኝም? እየዋሸሽኝ ነው። አየህ፣ ዛሬ የእረፍት ቀንህ ነው። አዎ። እንደዚህ እናድርግ በቃ። በኋላ ስራዬን ስጨርስ እመጣና መናፈሻ እንሄዳለን። እሺ? መናፈሻ? አዎ ልክ ነሽ እናቴ። ሷንም ልትመጣ ትችላለች። ምናልባት ምን ይታወቃል፣ ትኩስ ኬኮችንም ሰርታ ይሆናል። ውይ የእሷ ኬክ እንዴት እንደናፈቀኝ። አሁን እሷን ትመጣለች። ምናልባት ልመጣ እችላለሁ ብላኛለች። ነይ በይ እንሂዳ። ቻው በቃ። ውዷ እናቴ፣ የኔ እናት፣ የኔ ውድ ልጅ፣ የኔ ቆንጆ፣ ተጠንቀቁ እሺ? ቶሎ ደርሰን እንመለስ።
ወይዘሮ አዳሊት ዛሬ በጠዋት አዎ መጣች? ጌታዬ፣ እኔ ራሱ ስትወጣ አላየኋትም። እዛ መድኃኒት ቤት አልሄደችም። ስልኳንም አታነሳም። ሚስጥር ካካፈለችሽ ብዬ ነው የጠየቅኩሽ። ዛሬ ሹፌር አትፈልግም? የኔ ጌታ ሳሊ ስራውን ሲጨርስ እኔ ጋር ይመጣል። አሁን የት ነው? ያገባሻል? Bir gün yine karşıma çıksan, ellerimi tutup yalvarsan, yaptıklarından pişmansam affetmem. Bırakma beni. Sen affetmem. እንዴ ምንድነው ነገሩ? ዋናው መንገድ አይደለም? አይ ፉገን ተረጋጊ፣ ከመኪናው እንዳትወርጂ እሺ። ወደ ልትሄጂ ነው? ይህንን ዛፍ ዞር ልናደርገው ነው። ውይ ፈጣሪ። ኤሊፍ እስኪ እናንሳው። በሱ ጋር ያዢ፣ እኔ በዚህ በኩል ይዘዋለሁ። ቀስ እያልሽ አንሹ እንዳያውቃሽ። ቀስ ቀስ በይ። በቃ እነዚህን ደግሞ እናንሳቸው። ቀስ ቀስ። እንዴት አደራችሁ? ደህና አደርሽ? እንዴት አደርክ? እንዴት አደርሽ? ይሄ የማይረባ አረ ወንድሜ ሂድ እባክህ፣ በጣም ቸኩያለሁ። ዞር በል ከዚህ አትለጠፍብኝ። በፈጣሪ እባክህ ይህንን አንብብልኝ። አረ እባክህ ሰውዬ ዞር በል እባክህን። አዳሊት ከኛ ጋር ነች። የድሮ ፋብሪካ። ምን ማለት ነው? ማን አንተ? ሪዛ የድሮ ህንፃ ውስጥ እየጠበቀ ነው። ቆይ ብቻ እንሂድ፣ አለበለዚያ አዳለት ትሞታለች። ስማ ኔሳ፣ አዳሊት የት ነች? ወይዘሮ አዳሊት ዛሬ አልገባችም። አቶ ታሲል ምንድን ነው ችግር አለ? እናቴ ፉገን፣ አቶ ታሲል ቶሎ ብለህ ያልኩትን በሙሉ ፍርድ ቤት ተናገር። ሌላ ነገር ካለክ እጅ ወደ ላይ። አሌም ዶሩ እጅን ስጥ። ከአቃቢ ህግ ጓደኛ ጋር ሆኖ የተጫወተው ጨዋታ ያበቃለታል። የማን ጨዋታ ነው የሚያልቀው? ሽጉጥህን ጣለው አለቃ። ተከባሃል። ምንም አይነት ስህተት እንዳትሰራ አርፈህ ቁም። የመጣ ነው ለፖሊስ ለማመልከት እኮ ነው። አትጨነቅ፣ ምንም አትጨነቅ። አንተ ስታስበው የነበረውን ዘዴ ቀድመን አውቀነዋል። ተንቀሳቀሱ። የሚገርመው ነገር በጣም ብዙ ሰው ጠብቄ ነበር፣ ግን እንደጠበኩት እየሆነልኝ አይደለም። ለምንድነው ታሲን ኮሉዳ ጊዜ የሌለው? ከዚህ በኋላ ምንም መደበቅ አያስፈልግም። ሰዎቹ ለማን እንደሚሰሩ ትነግሮናላችሁ አይደል አቶ ታይፉን? እኔ ምንም አላውቅም። መመት ጫካው ሲዞር አይቼ ነው ወደዚህ የመጣሁት። እነዚህን ውሾች ውሰዳቸው። ለስራቸው የሚገባቸውን ያክል ይከፍላሉ። አቤት ስዋን፣
ጄሱር አሁኑን እዚህ መምጣት አለብህ። ፈጠን እባክህን። እናትህ ምን ተፈጠረ? እናትህ ጠፍታለች። አልጠፋችም፣ ጠልፈዋት ነው። ምን? እሺ ማን ነው ይሄን ነገር እዚህ ጋር ይጣለው? ማን ይሆን? እንጃ። ይቺ ብቻዋን አትታያት። ቀስ ጣዩ ሽሪን ወይዘሮ ፉገን የለችም። ፉገን ኤሊፌት ናት። አላውቅም፣ መኪና ውስጥ ነበረች። ወይዘሮ ፉገን ፈጣሪ ጠብቃት። ወይዘሮ ፉገን ወይዘሮ ፉገን ወይኔ ፈጣሪ። ወይዘሮ ፉገን ኤሊፍ፣ እስኪ ወደዛ ፈልጊያት። እሺ ወይዘሮ ፉገን ወይኔ ጉዴ። አቶ ታሲን ፉገን ምን እያልሽ ነው? ዙዋን ማን ያደረገው? ወይዘሮ ፉገን ወይኔ ጉዴ። አቶ ታሲን ፉገን ምን እያልሽ ነው? ዙዋን ማን ያደረገው? እነ ሽሪን ምንም አላዩም። በጊዜው ያዩት የአባቴ መኪና ሲሄድ ብቻ ነው። አዳሌት አለቃ፣ የታሲን ኮርዱላግ መኪና ወደ ድሮ ፋብሪካ ሲሄድ እንደታየ መረጃ ደርሶናል እና እኛ ወደዛ እየሄድን ነው። አዳሌት ሁላችሁም አባሎች ስሙ። እደግመዋለሁ፣ ሁላችሁም አባሎች ስሙ። ታሲን ኮርዱላግን ባያችሁት ቦታ ሁሉ አስቁማችሁ እንድታመጡት ትእዛዝ ተሰጥቷል። ሁሉንም ወደዛ ፋብሪካ እንዲሄዱ ንገራቸው። እሺ። የድሮ ፋብሪካ የት እንደሆነ ታውቃለህ? ከጀርባችን ነው። ትንሽ ነው የሚቀረን። ታሲን ኮሉዳግ እናቴን አንድ ነገር ብታደርጋት እገልሃለሁ። በፈጣሪ ስም እምላለሁ፣ እገልሃለሁ። አዳሌት ሪዛ፣ ምንም እንዳታረጋት፣ እየመጣው ነው። ሪዛ፣ አዳሌት መጣ። አዳሌት
ነበር? አቶ ታሲን እየፈለገች ነው። ደግሞ በጣም ተጨንቋል። ምንም ችግር የለውም። የት እንዳለው ሲያውቅ ይረጋጋል። በአሁን ሂጂና የቱርክ ቡና አምጪልኝ ኔስላ። እሺ። ለምንድን ነው ስልኩ ማይሰራው? አዳልት 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 ተረጋጊ። አዳልት መጥቻለሁ። እባክሽ ተረጋጊ አዳልት። አዳልት ተረጋጊ። አዳልት ቆይ ተረጋጊ አልኩሽ። ይሄ የተረገመ ውሻ ማሳዩ ቆይ ላግኘው ብቻ። አዳልት አይዞሽ አታልቅሽ፣ እኔ ያድንሻለሁ አልኩሽ። አባዬ የት ነው? አላውቅም። አቤት ወይዘሮ አዳሌት አቶ ታሲንን አይተሽዋል? አይ እየፈለግኩት ነው። ጥሩ ዜና ልነግረው ፈልጌ ነበር። ምንድን ነው ጥሩ ዜና? ሪዛ ዛሬ ጠዋት እጁን ሰጠ። እኔ ራሴ አይቼዋለሁ። አዳልት አይ ሪዛ ፈር ብላ ሪዛ ልክ እንዳያስኩ አጥንተን ነው የምሰባብረው። አዳልት አቁም። አዳልት በቃ አድንሻለሁ። አቁም አዳልት ተረጋጊ። ቆይ አድንሻለሁ አልኩሽ። አዳልት አድንሻለሁ። በቃ አታልቅሽ። እሺ አዳልት እሺ አታልቅሽ ውዴ። እኔ ያለ አይዞሽ። አይ ሪዛ እማዬ
እማዬ እማዬ ንቂ እማዬ 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 የኔ ንግሥት ከጎንሽ ነኝ። ዓይንሽን ግለጭ እንጂ እማዬ። እይኝ፣ እኔ ነኝ እማዬ። እይኝ፣ እኔ ነኝ። በሕይወት አለች፣ በሕይወት አለች። እይኝ። ከዚህ አብረን ወደ መናፈሻ እንሄዳለን። እሺ፣ ተነሽ፣ ተነሽ እባክሽ፣ ተነሽ እማዬ። አሁን ተነሽ፣ ተነሽ፣ ተነሽ እማዬ፣ እባክሽ፣ እባክሽ፣ ተነሽማ፣ ተነሽ እማዬ፣ እባክሽ። አምቡላንስ ጥሩ እባካችሁ፣ አምቡላንስ ጥሩ፣ አምቡላንስ ጥሩ እባካችሁ፣ አምቡላንስ ጥሩ ብያለሁ። አምቡላንስ እየመጣ ነው ጄሱር። እማዬ አይዞሽ፣ አሁን እንሄዳለን። እሺ፣ እሺ፣ እንሄዳለን። እባክሽ አንቺ ብቻ ትንፋሽን ሰብሰብ አድርጊ፣ ምንም አትሆኝም እማዬ። አይዞሽ፣ ጠንክሪ፣ ጠንክሪ፣ እኔ ያለሁልሽ እባክሽ። እኔ እስቲ ቆይ እባክሽ እማዬ፣ እባክሽ እማዬ፣ እባክሽ አትሂጂ። ምንም አትሆኝም እማዬ፣ ምንም አትሆኝም፣ ምንም አትሆኝም። አይዞሽ የኔ ልጅ እማዬ፣ ውዷ እናቴ፣ የኔ ልዕልት እማዬ ውዷ እናቴ እማዬ እባክሽ ተነሽ፣ ተነሽ እማዬ፣ ተነሽ፣ ተነሽ። አምቡላንስ እየመጣ ነው። ተነሽ፣ 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 ተነሽ እባክሽ፣ ተነሽ እማዬ፣ ተነሽ እማዬ። ተነሽ አሁንም እማዬ፣ እማዬ እባክሽ ጥለሽኝ አትሂጂ። ማንም የለኝም እኮ እማዬ። ተነሽ እባክሽ እማዬ፣ ማንም የለኝም እኮ እማዬ፣ እማዬ። እማዬ 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 እባክሽ እማዬ፣ ተነሽ፣ ተነሽ፣ ተነሽ እማዬ። እማ ተነሽ እባክሽ፣ እባክሽ ተነሽ እማዬ። እማ አንዴ እማዬ እኔ አዳሌት መስለኝ ማዳኔ ነበር። ሪዛን እሱ ነው ያደረገው። እኔ የማውቀው ነገር የለም። እውነቴን ነው። ተረገምክ፣ አለቅህም፣ አለቅህም አንተ ቡዳ። ወንድሜ በቃ ጄሱር፣ ጄሱር እባክህ ተው፣ ተረጋጋ። ጄሱር ተው፣ አቁም በቃ። ጄሱር ወንድሜ፣ ጄሱር እባክህ ተው፣ እባክህን ይበቃል። ጄሱር ረፍ እባክህ፣ ረፍ። ጄሱር ምን ሆነሃል ወንድሜ? ወደዚህ ና፣ ተረጋጋ። ጄሱር ይበቃል፣ ተረጋጋ።
እንኳን ደህና መጣህ ልጄ። አመሰግናለሁ አጎቴ። ደህና ትመስላለህ። ደህና ነኝ ብዬ የለ ደህና ነኝ። ጥሩ ላይ ነው ያለሁት፣ አታስብ። ተመስገን ነው። በጣም ደስ ይላል። ናና ቆይ ላስገባው። እኔ ይዘዋለሁ። ተው ወንድሜ። ቁልፉ ላይ ያለው እኔ ነኝ የምነዳው። ራሴ ነኝ የምነዳው። መቼስ ደክሞሃል። እዚህ ድረስ መጥተሃል እኮ። አልደከመኝም። እባክህ እሺ በል ጄሱር። ደህና ነኝ አልኩህ እኮ አጎቴ፣ ተወኝ። እውነትም ደህና ትመስላለህ። አመሰግናለሁ። እንደመጣው ማን ያውቃል? ልክ እንዳልከኝ ለማንም ሰው አልተናገርኩም። ስለዚህ ማንም አያውቅም። ሱሃን ሁሌን የምትደውለው ልጄ ስለ አንተ በጣም ትጨነቃለች። ሁሌም እንድትመለስ ምኞቷ ነው። ተመልሻለሁ። ያው ደህና አደርሽ? እንዴት አደርክ? የት ነበርክ? ከተማ ሄጄ ነው የቆየሁት፣ ገና ስላልጨረስኩ። የእኛ ጉዳይ ነው አይደል? አዲስ ነገር አለ? በትንሹ አዎ። ለማኙን አገኘሽው? ጄሱርን አገኘኸው እንዴ? አይ እንደሱ አይደለም፣ እስካሁን አላገኘሁትም። ግን በኋላ እናወራለን እሺ? ዛሬ በጣም ብዙ ስራ አለብኝ። እሺ እባክህ ሲመች ደውልልኝ። ሙሉ ቀን ፌስቲቫሉ ጋር ነው የምሆነው። እሺ ትልቅ ቀን ነው። አዎ ፌስቲቫሉ የሚጀምረው ዛሬ ነው አይደል? አዎ። ጥሩ። ለ3 ቀናት ይደክምሻል። ራስሽን ብዙ አታጨናንቂ። መድከም ስሜቱ በጣም ደስ ይላል። ቢያንስ እንድታስብ ጊዜ አይሰጥህም። እሺ ቆይ አንዴ፣ ሙሉ ቀን እዛው ነው የምሆነው። ጊዜ ካለ አንተም ና። እሺ መልካም ቀን። በኋላ እንገናኛለን። ዛራ ይህኝ እስኪ እባክሽ፣ ሜካፕ በዛብኝ እንዴ? የሰርከስ ጦጣ መሆን አልፈልግም። በጣም ቆንጆ ነሽ። ቴሌቪዥን ላይ ትቀርቢያለሽ፣ ስለዚህ መለየት መቻል አለብሽ አይደል? ኧረ ተይ፣ የምን ቴሌቪዥን ነው? ዝም ብሎ ለ2 ደቂቃ ብቻ ነው። ውዷ እናቴ እንኳን ደስ ያለሽ። አንቺ የምትፈልጊው ደብዳቤ ከእስር ቤት መጥቶልሻል። ከታሲን ነው እንዴ? አዎ፣ በጣም ይገርማል። ከሱ ደብዳቤ ያልደረሰሽ አንቺ ብቻ ነበርሽ። አዎ ልክ ነው ልጄ። የጨነቀው እርጉዝ ያገባል አሉ። ኧረ ዛራ፣ ሌላ ምን ብለሽ ይሆን? እኔ ሳልሰማሽ መቼ ምንም አትይ። የሚባለውን ታውቂ የለ እንዴ? እባክሽ ክፈችው፣ ከዛ ጮክ ብለሽ አንብቢው፣ እኛም እንስማው። እስኪ እባክህ ተወኝ ልጄ፣ የሚሄድበት ቦታ አለኝ። በፈጣሪ እንዴት ነሽ ሚርባን? ፍርድ ቤት እኔ ላይ መሰከርሽብኝ። ያን በማድረግሽ በጣም ነው የገረምሽ። ሰርጉ ላይ ለምን ትቼሽ እንደሄድኩ ብነግርሽ ኖሮ እስከ ዛሬ ያደረኩትን ነገር በሙሉ በደንብ ትረጂኝ ነበር።
ምናልባትም አትጠይኝም ነበር። እያንዳንዱን ነገር ያደረግኩት በምክንያት ነበር። ግን አጥፍቻለሁ። ለምን ኑራን እንዳገባኋት አንድ ቀን አስረዳሻለሁ። አንቺ ማለት ራሷን፣ ውስጧን፣ ሰውነቷን ለ5 ዓመታት የሰጠሽኝ ሴት ነሽ። ግን እንደ አበባ ቆረጥኩሽ። በሕይወቴ ብዙ ነገር አድርጌያለሁ። ሁሉም ግን ለሚገባቸው ነበር። ግን አንቺ አይገባሽም ነበር። አንቺን ለመጉዳት ምንም ምክንያት አልነበረኝም። አንቺን ብቻ ይቅርታ መጠየቅ አለብኝ። አንቺን ብቻ። ቢያንስ ከችሎቱ በፊት ስለዚህ እንድነግርሽ አንድ ድል ስጪኝ እባክሽ ታሲ።